ያስደነገጠ ታስደነግጣለህ። ኢየሱስ ጌታ ነው። ሃሌሉያ። ጩናስ እኔ በሉሲ አስፈሪ ነኝ በሉ። እኔ በሉሲ አስደንጋጭ ነኝ በሉ። ኢየሱስ ጌታ ነው። በአንቺ ቤት በሚሆነው ነገር ላይ ጠላቶች ከዚህ በኋላ ይፈራሉ። ጠላቶች ይፈሩሃል። ሁሉንም ፍርሃት የያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል። ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰግኑ። ሻካታራጋ እግዚአብሔር ሕዝቡን ምን አረገ? ጎበኘ እያሉ ማንን? እግዚአብሔርን ማመስገን ጀመሩ ይላል። ኢየሱስ ጌታ ነው። ለአንድ ሰው መልእክት አለኝ። በኢየሱስ ስም መጎበኘት ሆኗል። መጎበኘት ሆኗል። ሻካታራ ኢየሱስ ጌታ ቆቆቆቆ ሴትዮዋ ላይ ጌታ ኢየሱስ ክርስቶስ ያደረገውን ተአምራት አይቶ ሰዎቹ ምን አለመሰሉ? አሜን አሜን። ታላቅ ነቢይ በእኛ መካከል ተነስቷል። ሃሌሉያ። በእውነት አለ እግዚአብሔር በሷ ምክንያት በማ ምክንያት? በሷ ምክንያት ሕዝቡን ምን አደረገው? ጎበኝ። ሻካታራ ካታራካም ለአንድ ሰው መልእክት ላውራ ተቀበል። በአንቺ ምክንያት እግዚአብሔር ብዙዎቹን ይጎበኛል። በአንተ ምክንያት እግዚአብሔር ብዙዎቹን ይጎበኛል። ኢየሱስ ጌታ ነው። ስጡና በእኔ ምክንያት በሉ ብዙዎች በሉስ ይጎበኛሉ። በአንቺ ምክንያት ቤተሰቦች ይጎበኛሉ። በአንተ ምክንያት ወንድም ይጎበኛል። በአንቺ ምክንያት ሀገር ይጎበኛል። ጩናስ ይጎበኛል በሉ። ስማ፣ በዚህ ክፍል ላይ በሉቃስ ወንጌል ምዕራፍ 7 ከቁጥር 11 ላይ ያለው ቃል ጌታ ኢየሱስ የመቶን አለቃ ልጅ ከፈወሰ በኋላ ከደቀ መዛሙርቶቹ ጋር አብሮ ሆኖ ከሕዝብና ከደቀ መዛሙርቶች ጋር አብሮ ሆኖ ወዴት ሄደናል? ወደ ናይን ከተማ ኢየሱስ ሄደ ይላል። ኢየሱስና ደቀ መዛሙርቶች ሰው እያሉ ወዴት? ወደ ከተማ ወደ ናይን ሲመጡ አንድ ሴት አለች። ናይን ከተማ ላይ አንድ ሴት አሜን አሜን። አንድ ሴት አላት። አንድ ልጅ ያላት ሴት። በጣም የሚገርመኝ ነገር ያላት አንድ ልጅ ከዕለታት አንድ ቀን ምን ሆነ? ሞቶ የቅብር ቀን ምን ሆነ? ደረሰ። አሜን አሜን። ከዚህ በኋላ ጉዳይ አልቋል። ያጽናናልኛል ያልኩት፣ ይረዳኛል ያልኩት፣ ይደግፈኛል ያልኩት ልጄ ምን ሆናልና ሞቷልና ምን አደርጋለሁ? ከዚህ በኋላ ቀብራለሁ ያለች እየሄደች እያለ ኢየሱስ ከተፋለ። ሻካታራ ካታራ አሜን 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 አሜን። ኢየሱስ ጌታ ነው። ከዚህ በኋላ የጉዳይ አልቋል። ምዕራፌ ተዘግቷል። ምን አደርጋለሁ? አማራጭ አጣሁ ያላችሁ ሰዎች እኔ መልእክት አለኝ። ኢየሱስ ጣልቃ ይገባል። አሜን አሜን። ጩና እንደዚህ ብሎ የኔ ነገር በሉ አላለቀም በሉ። አውጅ የኔ ነገር በሉ አላበቃም በሉ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር እንደዚህ ይለኛል፣ ያንቺ ነገር አላበቃም ይለኛል፣ ያንተ ነገር አላበቃም ይለኛል። ኢየሱስ ጌታ ነው። ማነው ዛሬ ነገር አበቃ ያለ? ማነው ዛሬ ምዕራፌ ተዘጋ ያለ ሰው? እግዚአብሔር እንደዚህ ብሎኛል፣ ምዕራፍሽ አልተዘጋም፣ ምዕራፌ አልተዘጋም።